ጋሽ ሶሊ ደስታቸውን መቆጣጠር አቃታቸው። በጣም በሚገርም ሁኔታ አዶናይ ታሪክ ሰርቷል። መኪናውን አዶናይ ባለበት ተረክበዋል። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪያስ ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወለ ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ቲክቶከር አዶናይ በጣም በአሁኑ ሰዓት ተጽዕኖ እየፈጠረ ከሚገኙት ኢትዮጵያ ውስጥ ቁጥር አንድ ቲክቶከሮች መካከልም አንዱ ነው ማለት ይቻላል። በቅርቡም በቲክታክ ክሬቲቭ አዋርድ ላይ ቢዋይዲ አሸናፊ የነበረው አዶናይ ዛሬም ታሪክ መስራቱን ቀጥለዋል። በጣም የሚገርመው ለአርቲስት መድረሱ በርካቶችን አስገርመዋል። በተለይ አርቲስቶች በብዛት የጥበብ ስራዎችን ይሰራሉ። በጣም ብዙ ነገሮችን ያደርጋሉ። በሚዲያ ከፍተኛ ተጽዕኖ ይፈጥራሉ። በርካታ ትውልድን የመቅረጽ ስራ ይሰራሉ። የራሳቸውን አስተዋጽኦ ሲያበረክቱም ተስተውሏል። እነዚህ ደግሞ ጥቂት ቁጥር ያላቸው ናቸው አርቲስቶች። ትክክለኛ አርቲስት የሚባሉት እንግዲህ በመድረክ ትወና፣ በተለይ ቲያትር ቤት ላይ እጅግ በርካቶችን እያስደመሙ የመድረክ ፐርፎርም ማድረግ የሚችሉት ናቸው። አርቲስት በፊልም ካት እየተባለ ስበላሽ የሚያስተካክሉ ሳይሆን ቀጥታ መድረክ ላይ ያለምንም እንከንና ስህተት ተውኖ በርካታ ቁጥር ያላቸው ኢትዮጵያኖችን የሚያስደምሙና የሚያስደንቁ ናቸው። ከነዛ መካከልም 49 ዓመታት በላይ በኢትዮጵያ ብሔራዊ ቲያትር ሲያገለግሉ የነበሩት ጋሽ ሰለሞን ተካ ናቸው። ጋሽ ሰለሞን ተካ ብቻቸውን አርት የሆኑ እንደ ኢትዮጵያ ቅርስ ናቸው በማለት በርካቶቹም ይገልጿቸዋል። ምክንያቱም የትወና ብቃታቸው በተለይ ኢትዮጵያዊነትን፣ ጀግንነትን፣ አርበኝነትን፣ ጀብደኝነት ኢትዮጵያዊነትን ምን ያህል እንደሆነ መግለጽ የሚችሉ በአርቱ መግለጽ የሚችሉ ራሳቸው ጸጉር አበጣጠራቸው በጣም በሚገርም ሁኔታ አካሄዳቸው፣ አለባበሳቸው፣ ስርዓታቸው፣ ጨዋነታቸው በተለይ ደግሞ ግርማ ሞገሳቸው በርካታ ኢትዮጵያኖችን ያስደመመ ነው። እኚህ ሰው ታዲያ በቅርቡ የመሳፈሪያ በጣም በሚያሳዝን ሁኔታ ታክሲ በአደባባይ ስሮጡና ስንከራተቱ ተስተውሏል። እኚህ ሰው ለእንደዚህ አይነት ሰው ይገባል ወይ? ወርቃማ መኪና እንጂ ወርቅ ነው የሚያስፈልገው በማለትም ነው በርካቶቹም ከዚያም የተነሳ በጣም ሀዘን ውስጥ ሆኖ እንዴት እስካሁን ድረስ አንድ መኪና እኮ ቆርቆሮ ነው፣ እንዴት አንድ መኪና እንኳን ለሳቸው እንደዚህ ምናምን አጡ በማለት በርካቶቹም ሀሳባቸውን እየገለጹ ነበር። በከፍተኛ ሀዘንም ተውጦ አርቱ ያልሰጠውን ቦታ ለሳቸው ረዳት ትልቅ አክብሮት ሰጠ በማለት ነው በርካቶቹም እሳቸውን በተለይ ስለሳቸው ጉዳይ ሀዘን እየገለጸ እኛ ጎፈንድ ወይም የሆነ ነገር አቋቁመን እሳቸውን እንርዳ፣ መኪና ይገዛላቸው በማለትም በርካታ ኢትዮጵያኖች ሀሳብ ቢያቀርቡም አዶናይ ደግሞ ይህን ነገር አይቶ ቻሌንጁን አጠቃላይ በፎሎወር አዙሮ እንግዲህ መኪና እናስገዛለን ብሎ ቻሌንጅ ጀምሮ ነበረ። ከዛ ብሩክ ሪል ስቴት እጅግ በጣም በሚደንቅና በሚገርም ሁኔታ ባልተጠበቀ ጊዜና ሰዓት በመከሰትም ሚሊየን ተከታይ ከገባው ለሳቸው መኪና እሸልማለሁ አስረክባለሁ በማለትም ቃል ገብቶ ነበር። በመሀሉ ታዲያ 1 ሚሊዮን ተከታይ ሲሆኑ እሳቸው የቤተ ክርስቲያን ገቢ በሚያሰባስቡበት ሰዓት ላይ ተደውሎ ተነገራቸው። ደስታቸውን መቆጣጠር አቅቷቸው ራስን እስከ መሳት ደረጃ ነበር የደረሱት። በጣም በሚገርም ሁኔታ ያ ነገር ተሳክቶላቸው መኪና እንግዲህ ሊወስዱ ስል ደግሞ አዶናይ በመሀሉ ታሰረ። አዶናይ ስታስር ደግሞ እሳቸው ልጄ ሳይፈታ በፍጹም መኪናውን አልወስድም በማለትም ፍቅራቸውን ገልጸዋል። በጣም በሚደንቅ ሁኔታ እሳቸው ትልቅ ፍቅር ለአዶናይ እንዳላቸው ምክንያቱም ይገባቸዋል ደግሞ አዶናይ ለእሳቸው ብዙ ርብርብ ሲያደርግና በተለይ መኪና እጃቸው እንዲገባ የራሱን ታላቅ አስተዋጽኦ ያበረከተ ድንቅ ኢትዮጵያዊ ነው። አዶናይ በጣም በሚደንቅ ሁኔታ ያን ሁላ አድርጎ እንግዲህ እሳቸው መኪናውን ከእስር ከተፈታ በኋላ ይቀበላሉ እንዳሉት ታሪክ ተሰርቷል። ቢዋይዲ ነው። በጣም በሚገርም ሁኔታ ዘመናዊው አዲሱ ቢዋይዲን በማስመልከት የኤሌክትሪክ መኪና ነው። ያን መኪና ተረክበዋል ማለትም ነው። እጅግ ታሪካዊ ቀን እንደሆነም ነው። መልካሙ ስራ መስራትን የሚያስደስት ነገር የለም።
እንደዛ በጣም በሚገርም ሁኔታ አዶናይ ወደ ቁም ነገር መሸጋገሩ በርካታ ኢትዮጵያኖችን ትኩረት እየሳበ ይገኛል። ከዚህ በፊት በዳንስና በአንዳንድ ንግግሮች የምታወቁ አልፈውን ደግሞ በጎ ስራዎችን መስራቱ በርካታ ቁጥር ያላቸው ኢትዮጵያኖች ለሱ ላቅ ያለ ፍቅርና አክብሮት እንዳላቸውም አሁን ሌት ከቀን ከህዝብ እየተወደደ የመጣ አዶናይን በማስመልከት አጠቃላይ እንግዲህ ጋሽ ሰለሞን ተካ መኪናቸውን እንደተቀበሉ የወጡት መረጃዎችን በርካቶቹም እንኳን ደስ አሎት እያሉ ነው። ለሳቸው ገና ምናልባት ቤት ላይኖራቸውም ይችላል አይታወቅም እየተባለ ነው። ምናልባት ቤትም ብታሰብ ቻሌንጅ ብደረግ በማለት በርካታ ቁጥር ያላቸው ኢትዮጵያኖችም ምናልባት የቸግራቸው ነገር ካለ ምክንያቱም ይህ ሰው ታላቅ ባለውለታ ነው። ለሀገር የዋለ ውለታ ከ49 ዓመታት በላይ ብሔራዊ ቲያትር በርካታ ኢትዮጵያኖችን ሲያስደምሙ የነበሩ ሰው ስለሆኑ ለሳቸው ይህ አይገባም። ይህ አካሄድ የኖሮ ችግር ይህ ነገር እንግዲህ አጠቃላይ የጋሽ ሰለሞን ተካ ጉዳይን በማስመልከት ዕለታዊ መረጃዎቹ ምንድን ናቸው? ሊደመጡ የሚገቡ መረጃዎችን በማስመልከትም ነው። ጋሽ ሰለሞን ተካ በኢትዮጵያዊነት የማይደራደሩ ኩሩ ኢትዮጵያዊ፣ አንድ ኢትዮጵያ፣ ዘር፣ ብሔር፣ ሃይማኖት፣ ቀለም ሳይል በአንድነት መኖር ፍቅር ከሌሎች ጋር አብረው እየኖሩ አሁንም እየኖሩ ያሉ ታላቅ ሰው ናቸው። ለሳቸው ይህ አይገባቸውም በማለትም ነው በርካቶቹም እንዴት በዚህ እድሜያቸው በማለትም ቻሌንጅ ያደረጉትን በማስመልከት አዶናይ ደግሞ በዚህ ዙሪያ የራሱን አስተዋጽኦ በማበርከትም ታላቅ ነገር እንዳደረገና መልካምነት ለራስ እንደሆነም በርካቶቹ ሀሳባቸውን እየገለጹ ደስታቸውን እየገለጹ እንደሚገኙ ጨምረው በስተመጨረሻ ጋሽ ሰለሞን ተካ ከልጅነታቸው ጀምረው መኪና ዘመናዊ መኪና መንዳት ህልማቸው እውን እንደሆነም ነው። ለሳቸው ይገባቸዋል ያንሳቸዋል እንጂ አይበዛባቸውም በማለትም ነው በርካቶቹም እየገለጹ ያሉት። ለሳቸው እንግዲህ አዲሱ ቢዋይዲ መኪናን ከብሩክ ሪል ስቴት እንግዲህ በዚህ አጋጣሚ ቀናነቱንና ደግነቱን ነው ሺህ ጊዜ ማስታወቂያ ቢሆን ሰው በዚህ ደረጃ እንዴት መልካምነት ቀና ሆኖ መድረስ በሚገባበት ሰዓት ላይ እንደደረሰና በተለይ ደግሞ በጣም ጀግና እንደሆነም ነው ሪል ስቴቱን በርካቶቹ ያወድሱ ያሉት ቀናነቱን መልካምነቱ። ምክንያቱም ህዝቡ ከሚያሰባስብ እንደዚሁ ቻለንጅ ሰጥቶ ለሳቸው የሚገባቸው ምክንያቱም አሁን ለሳቸው እርዳታ ሳይሆን የሚገባቸውን እንዳው ያንሳቸዋል በማለት ነው በርካቶቹ ፕሮሞሽን ነው ዞሮ ዞሮ ማስታወቂያ አሰርቶ እንደከፈለ ግን በጣም በሚገርም ሁኔታ ቀናነቱንና ደግነቱ በርካታ ኢትዮጵያኖችን ያስደመመም ክስተትም ሆኗል። እንግዲህ ቃል በገባው መሰረት ቃሉን ሳያጠፍ በታማኝነት ለሳቸው መኪና ማስረከቡ በርካታ ቁጥር ያላቸው ኢትዮጵያኖችም ምስጋና እያቀረቡ እንደሚገኙ ጭምርም አዶናይ ደግሞ ያበረከተው ሚናና የተጫወተው ሚና በርካቶችን ያስደመመና ያስደነቀ ነው። አዶናይ ያመነበትን ነገር ከማድረግ ወደ ኋላ እንደማይል ጭምርም በርካታ ኢትዮጵያኖችም ስለ እሱ በአድናቆት እየገለጹ እንደሚገኙ ጭምርም አጠቃላይ በዛ ዙሪያ እንግዲህ ጋሽ ሰለሞን ተካ ህልማቸው እውን ሆኗል። በርካታ ኢትዮጵያኖችም ደስታቸውን የገለጹ ናቸው። ልክ መኪናዋ ሲጨብጡ ራሱ የነበራቸው ደስታ እንዳልሆነ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። አጠቃላይ እንግዲህ ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ። እንኳን ደስ አላችሁ። በተለይ በጋሽ ሰለሞን ተካ ጉዳይ የተጨናነቃችሁት ኢትዮጵያኖች እንኳን ደስ አላችሁ እያለን ሰላም ቆዩልኝ።